በቀላሉ እንዴት ኢሜል መክፈት እንደምንችል የማሳያችሁ ይሆናል። አብራችሁ ይቆዩ። ሰላም ውድ የብላክ ቦክስ ሚዲያ ተከታታዮች፣ ዛሬ ጂሜል በቀላሉ እንዴት መክፈት እንደምንችል የምናይ ይሆናል። ጂሜል ብዙ አይነት ጥቅሞች ይሰጣሉ። ለምሳሌ ከስልካችን መጀመር እንችላለን። መጀመሪያ ስልካችን ሴኩሪቲ ወይንም ደግሞ ስልካችን ላይ የምንፈልጋቸውን ፋይሎች ለማስቀመጥ ከፕሌይ ስቶር አፕሊኬሽኖችን ዳውንሎድ ለማድረግ፣ ኢሜል ለመጻጻፍ እንዲሁም ደግሞ ለብዙ የዌብሳይት ስራዎች በአጠቃላይ ለብዙ ነገር የምንጠቀምበትን ኢሜል ወይንም ደግሞ ጂሜል በቀላሉ እንዴት መክፈት እንደምንችል ሙሉ ለሙሉ የማሳያችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ የተለያዩ ቴክኖሎጂካል የሆኑ መረጃዎችን በቀላሉ ይደርሳችኋል። ስራ ሳይን የሚለውን ተጭነን እንገባለን ማለት ነው። ስለዚህ ያው የሚለየው መጀመሪያ ላይ የምንገባበት መንገድ ነው። እኔ ጋር ኦልሞስት ስለተከፈተ ነው። ከሌላችሁ ግን እዚህ ጋር አድ እንለውና ወይም ደግሞ ሌላ ተጨማሪ ከፈለጋችሁ አድ የሚለውን ተጭነን እንገባለን። እንደዚህ ፓተርን ካላችሁ በፓተርን ፐርሚሽን ይጠይቃችኋል። አሻራም ከሆነ እንደዛው። ለምሳሌ አሁን እዚህ ጋር መጀመሪያ የሚመጣላችሁ በዚህ መልኩ ነው። እዚህ ጋር ያስመርጣችኋል። ክሬቲንግ አካውንት የሚለውን እንጫናለን። ለራሳችን ለግላችን ነው የምንጠቀመው ወይስ ለቢዝነሳችን የሚሆን ነው የሚለውን እዚህ ጋር እንመርጣለን። ፐርሰናል ለራሴ ከፍቼ ላሳያችሁ። ፎር ፐርሰን የሚለውን እንጫናለን። እዚህ ጋር ስማችንን እናስገባለን። በቻናሉ ስም ልክፈትና ላሳያችሁ። ከዛ የአባታችንንም ስም እዚሁ እንጽፋለን ማለት ነው። እኔ ለምሳሌ ብዬ ነው የወሰድኩት። የፈለጋችሁ እናንተ ትክክለኛውን ስማችሁን መጠቀም ትችላላችሁ። እሺ ቀን 25 ጁላይ 2012 2002 እናድርገው። እዚህ ጋር ጾታችንን እንመርጣለን። ከዛ ኔክስት እንለዋለን ማለት ነው። ያው ብዙ ጊዜ እዚህ ጋር ኦፕሽን ያመጣልናል። በራሳችንም መክፈት ከፈለግ ለምሳሌ ቦክስ ምናምን ብሎ ቁጥር አምጥቶልናል። ቢቢ ራሳችንን እዚህ ኦን ማድረግ ስለምንችል የራሴን እጽፋለሁ ማለት ነው። እሺ ኦኬ፣ እስኪ ይሄኛው መሆን ከቻለ ይህ ቢሆን እኔ ደስ ይለኛል። ግን ተይዟል እያለ ነው። እስኪ ሌላ ቁጥር እንጨምርበትና እንደዚህ እንሞክራለን ማለት ነው። ይሄኛውም ተይዟል። እሺ ሌላ ነገር እንጨምርበት። ኤክስሲ ኦኬ፣ ይሄኛው አልፎልናል ማለት ነው። እናንተ በሚመቻችሁን ኔም ማስገባት ትችላላችሁ፣ ወይንም ደግሞ የማይጠፋችሁን የሆነ ስም ክሬት ማድረግ ትችላላችሁ። እዚህ ጋር ፓስወርድ እናስገባለታለን ማለት ነው። እንደዚህ ፓስወርድ ካስገባን በኋላ እንደዚህ በዚህ መልኩ ይመጣልናል። ያው በብላክ ቦክስ በሚል ስም ወይንም ደግሞ አሊ አህመድ ኦር ሳምቲንግ የሆነ ስም እንጽፍበትና በስሩ በዚህ አይነት መልኩ የራሳችንን ኢሜል ክሬት እናደርጋለን። ከዛ እዚህ ጋር ኔክስት እንለዋለን ማለት ነው። እዚህ ጋር ተርም ወይንም ደግሞ ፖሊሲዎችን ፕራይቬሲዎችን ያመጣልናል። በሁሉም ተስማምተናል የሚለውን እዚህ ጋር አግሪ የምትለዋን እንጫናታለን ማለት ነው። ኦኬ፣ እንደዚህ ከመጣልን በኋላ ኦልሞስት ትልቁን ስራ ሰርተን ጨርሰናል። በቃ ቼክ አደረገ። ኦልሞስት አካውንታችን ክሬት ሆኗል ማለት ነው። ስለዚህ አሁን እዚህ ጋር ካሉኝ ሊስት ውስጥ መኖር አለበት። ያው እንደምታዩት እዚህ ጋር ብላክ ቦክስ የሚል ኢሜል ከፍቻለሁ ማለት ነው። እዚህ ጋር ፐርሚሽን ይጠይቀናል። አክሴፕት እንለዋለን። ፕሌይ ስቶራችን ማይሰራ ከሆነ እንደዚህ ይሰራልናል። ለዩቲዩብ ቱ ስቴፕ ቬሪፊኬሽን ለሚጠይቁ አፕሊኬሽኖች ለብዙ ነገር ነው ኢሜልን የምንጠቀምበት።
ሁላችንም በቀላሉ በዚህ መልኩ ኢሜል ክሬት ማድረግ እንችላለን። ሌሎች መረጃዎችን አጋራችኋለሁ። ቤተሰብ ሁኑ። ለወዳጅ ዘመድ ሼር በማድረግ ይሄን ቪዲዮ ለእነሱም አድርሷቸው። በሌላ ቪዲዮ እስከምንገናኝ ባይ ባይ።